ጠዋት ሰው ወደ ቤተ ክርስቲያን ሲሄድ ቁምጣ አድርገው የሚሮጡ ሰዎች ብዙ ናቸው። ሴቶች ወደ ስራ ሲገቡ ሁለት ጥቅም አለው ይላል። አንደኛው ታክስ የምናደርገው ሶሳይቲ ከፍ ይላል ቁጥር። ሁለተኛው ልጆችን በነፃነት እናገኛቸዋለን። ዘመናዊ ትምህርት እኮ በጣም ሊሚት ነው ያደረገን። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርቱት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶማቲክ ነው። አይደለ? የእኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምሰው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አንወጥንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ሀና ዘኢትዮጵያ ገጽ ተከታታዮች ወንድሞቼ እንደምን አላችሁ? ለእግዚአብሔር ይመስገን አለሁኝ። በቸርነቱ ይጠቅሙናል ያስተምሩናል ብዬ ያሰብኳቸውን አንዳንድ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለእግዚአብሔር ቅድሱና ስጡ። ብዙ ሰዎች እሑድ ለጠዋት ከተማውን ብትዞሩ እግዚአብሔርን ለማግኘት የሚሮጥ ሰው አይደለም። ለስጋው የሚሰራ ሰው ይበዛል። ስፖርት ሜዳዎች የሚሞሉት እሑድ ማለዳ ነው። ባለማይተቦች ኳስ ሲጫወቱ ይውላሉ። ጠቅላላ የጤና ስፖርት የጤና ቡድን ይባላል። ጥሩ ነው። አካል ማጎልመሻ የሰውነት ማጎልመሻ እንቅስቃሴ ጥሩ ነው። ሰውነትን ብናጠነክር ክፋት የለውም። ብናጎብስ ሰውነታችንን ክፋት የለውም። ለምንድን ነው ግን? ለኃጢአት ነው? ለቅድስና? ለጽድቅ ነው ወይስ ለክፋት? ለየትኛው ነው እኛ ከእግዚአብሔር ጋር የምንኖረው? ስለዚህ ክርስቲያኖች ሆይ የጤና ቡድን ያላችሁ ወጣቶች እንኳን እሑድ ጠዋት ሳይሆን የምትሰሩት በሌላ ጊዜ ያደርጉት። ምክንያቱም ሰንበት ለክርስቶስ የሚሰጥ ነው። ሰይጣኑ ተሻምቶናል። ጠዋት ሰው ወደ ቤተ ክርስቲያን ሲሄድ ቁምጣ አድርገው የሚሮጡ ሰዎች ብዙ ናቸው። የእንጦጦን ተራራ የሞላው ባለማይተብ ሰንበት የሻረ ሯጭ ነው። በዚህ ምክንያት ወድቀን አንነሳም፣ ተሰብረን አንጠገንም። የልጅ ጡረተኞች ከሆንም በርትተናል። ይሄ እግዚአብሔርን የማጣት ምልክት ነው። እንደ ሶዶምና ገሞራ የተገለበጠ ትውልድ በዝቷል። ስለዚህ የእግዚአብሔር ልጆች ይህንን የምትመለከቱ ሰንበትን ከእግዚአብሔር መቅደስ ውጭ ሌላ ቦታ አታድርጉት። የእግዚአብሔር ሁላችንም ከልሂቅ እስከ ደቂቅ አስተማሪዎችን ብንሆን፣ ካህናትን ብንሆን፣ ትልልቅ አባቶችን ብንሆን፣ መናንያንም ብንሆን አሁን ፊታችን ወደ እግዚአብሔር ዞረን ስለ ሀገር ሰላም፣ ስለ ዓለም ሁሉ ሰላም የምናለቅስበት የምናነባበት ነው። የሚነገሩት ትንቢቶች ሁሉ በእኛ ዘመን ተፈጽሞ የቀረው የክርስቶስ ምጽአት ብቻ ነው። ከተነገሩት ትንቢቶች በላይ ትንቢቶቹ ስላልተብራሩ ሊሆን ይችላል። ከተነገረው በላይ ግፍ ምድሪቷ ተሸክማለች። የዓለም ኃጢአት ጣራ ነክቷል። ስለዚህ መንበረ ጸባዖት ደርሷል። እግዚአብሔር እጆቹን ከሰማይ ልኮ ሳያጠፋን ከእግዚአብሔር ጋር ለመገናኘት እንዘጋጅ። ኖረንም ሞተንም የእግዚአብሔር ነን። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነን ነው የሚለው መጽሐፍ። እኛ የእግዚአብሔር ነን። እመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ነመውት። በሃይማኖት ያለ ሰው አዋጁ ይሄ ነው። ብንሞትም ብንኖርም ለክርስቶስ ነው በማይተብ ያለ ሰው። ስለዚህ እግዚአብሔርን ካገኘ ነው ብንሞት እንኳን የክርስቶስ ነን። ቃል ሕይወትን ያሰማልን መምህራችን። በእውነት አሁን በአገራችን በዓለማችን እየሆነ ያለው ነገር ከእግዚአብሔር ትእዛዛት ውጭ እየኖርን ስላለን ነው። ምክንያቱም ከ10ቱ ትእዛዛት አንዱ ትቀድሳትን ሰንበትን አስብ ነው እና ግን ምን ያህሎቻችን ነን? እኔም ጭምር ሰንበትን የምናከብረው በጣም ሬር ነው እና እግዚአብሔር ይርዳን። እግዚአብሔር ሰንበትን የምንቀድስበት ሰንበትን መንፈሳዊ ተግባራትን እግዚአብሔር ደስ የሚያሰኙትን ስራዎችን እንድንሰራ እግዚአብሔር ይርዳን። ስንመለስ እግዚአብሔር ወደኛ ይመለሳል እና አሁንም እንመለስ፣ እናስተካክል እላለሁኝ። This might make your jaw drop. Stay with me, let me cook. God's pharmacy. God made walnuts. He also made brains. They look a lot alike. Turns out walnuts are actually great for the brain, rich in omega and fatty acids. God made beets. And have you ever thought beet juice looks a whole lot like our blood? Deep red color mirrors blood. Beets support blood purification and liver function. God made figs. And what do figs look like? Figs grow in pairs and resemble testicles, rich in zinc, supporting male fertility and reproductive health. God is cooking. God made tomatoes. And what do tomatoes look like? The heart. I mean, tomatoes even have 4 chambers like a heart, and when you eat them, it helps with heart disease. God made avocados, and those look a whole lot like a baby's womb. And what do avocados do? They're rich in folate, which helps with reproductive health. God made grapes, and they look a whole lot like human lungs. And God made sure they were high on antioxidants, which is great for lung health. God made mushrooms, and look, they look like ears. And they're rich in vitamin D, which supports ear bones and helps hearing. ይሄ ቪዲዮ በጣም ገርሞኝ ነው። ብዙ ጊዜ እኛ ወደ
ዓለማውን ክሬት ወደ አረገችልን ነገር ነው የምንሄደው። እግዚአብሔር የፈጠረልንን ነገሮች እንዳንጠቀም ሰይጣንም በጣም ብዙ ሲስተሞች ዘርግቶልናል እና የገረመኝ ብዙ ነገሮች እግዚአብሔር የፈጠራቸው ለምሳሌ ካሮትም አይ ቲንክ ሜንሽን አላደረገውም እና ካሮት ስትቆርጡት አይን ውስጡ አይን ይመስላል እና ደግሞ ለአይን በጣም ጥሩ ነው እና ከሰውነታችን ከሚመሳሰሉ ፍሩቶች ቬጅቴብሎች ለሰውነታችን የተለያዩ ጥቅሞች ኤግዛክትሊ ከሚመሳሰሉት ነገር ጋር ጥቅሞች ይሰጡታል እና በጣም ስለገረመኝ ነው ይሄ ነገር እና ወደ ተፈጥሮ ራሱ መመለስ ወደ እግዚአብሔር መመለስ ነው ብዬ አስባለሁ። ምክንያቱም እግዚአብሔር ኦልሬዲ ለሰው ልጅ በጣም የሚፈልገውን ነገር ሁሉ ሰጥቶታል። እንደውም የሆነ መጽሐፍ አይ ቲንክ ርጤን የሚል መጽሐፍ እያነበብኩኝ እግዚአብሔር አዳምን ከፈጠረው በኋላ ሌሎችን ነገሮች የፈጠራቸውን ሁሉ ለአዳም ብሎ እንደፈጠረው ሰምቲንግ ላይክ ዳት አንብቤያለሁኝ እና አሁንም እግዚአብሔር ኦልሬዲ ሁሉን ነገር ስለሰጠን በተፈጥሮ ወደ ተፈጥሮ መመለስ ወደ እግዚአብሔር መመለስ ነው እና ይገርማል በጣም ለዋልነት ለአይምሮ እድገት ይጠቅማል። ቢትስ ወይም ደግሞ ቀይ ስር ደግሞ ለደም ይጠቅማል። ከዛም በተጨማሪ አሉ ብዙ አቮካዶም ለህፃናት በጣም ይጠቅማል። ወይን ደግሞ ለላንጋችን ወይ ለሳምባችን ይጠቅማል። መሽሩሞች ደግሞ ለተለያዩ ለጆሮአችን አጥንት ጥንካሬ ይጠቅማል እና ኤኒዌይስ እንጀናል እዚህ ጋር አስቀምጥላችኋለሁ የሆነ ፎቶ ነበር እና እሱን አስቀምጥላችኋለሁ እና ይህንን እንጠቀምበት ባይ ነኝ። እግዚአብሔር የፈጠረልንን ነገር እንጠቀምበት። እሺ ወደሚቀጥለው ቪዲዮ እንሂድ። በዝሙት በትዕቢት በክህደትና በተለያዩ ኃጢአቶች ለተያዝን ሰዎች በቃል ኪዳናቸው ንጽህናን ትህትናንና እምነትን የሚያሰጡ በቀድሞ ሕይወታቸው ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበሩ ሲሆን እውነተኛውን አምላክ ተመራምረው ያገኙና በንስሐ ተመልሰው አስደናቂ ተጋድሎን የተጋደሉ በቀድሞ ሕይወታቸው ያደርጉት የነበረው የዝሙት ሥራና ይመገቡት የነበረው መብልና መጠጥ በሐሳባቸው እየመጣ ከምናኔ ሊያስወጣቸው ባለ ጊዜ ወደ ሩቅ ቦታ እየሄዱ በአስቄጥስ ገዳም ለሚኖሩ መነኮሳት ውሃ እየቀዱ ለብዙ ዓመታት በማገልገል ፈተናውን ያሸነፉ 40 ዓመት ከሰው ተለይተው ከተጋደሉ በኋላ በ500 መነኮሳት ላይ አበምኔት ሆነው የተሾሙ ሊቀ ጳጳሳቱ ቅስና ከመሾማቸው በፊት ትህትናቸውን ሊፈትኑ ይህን ጠቋራ አስወጡልኝ ባሉ ጊዜ መልክና ግብርህ የከፋ አንተ ጠቋራ መልካም አደረጉብህ እያሉ ራሳቸውን የገሰጹ በዚህም ሊቀ ጳጳሳቱ ተደንቀው ሙሴ ሆይ ውስጥህም ውጭህም ነጻ በማለት የቅስና ስልጣንን የሰጧቸው አረማውያን ገዳሙን ሊያቃጥሉ መምጣታቸውን አውቀው ቀድሞ የሰው ደም ስላፈሰስኩ የኔም ደም ይፍሰስ በማለት ሳይሸሹ አንገታቸውን በሰይፍ ተቆርጠው በሰኔ 24 ቀን ያረፉ ኢትዮጵያዊ ጻድቅ ወሰማዕት ቅዱስ ሙሴ ጸሊም ወር በገባ በ24 ታስበው ይውላሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሙሴ ጸሊም ጸሎት ይማረን ይቆየን። እንግዲህ ቅዱስ ሙሴ ጸሊም ሀገራችንን ካለችበት ከገባችበት ችግር በምልጃቸው ያወጡን እሳቸው በእውነት በጣም ብዙ ነገር መማር እንችላለን። ከውንብድና ከሽፍትና ከእግዚአብሔር ርቆ ከመኖር ደግሞ ወደ ቅድስና የሄዱ አባታችን ናቸው እና አባታችን በረከታቸው ይድረሰን። ኢትዮጵያ ሀገራቸው እንዳልኳችሁ ይቅር ብለው ይቅር እንዲያስብሉ እንጠይቃቸው፣ እንጸልይ ወደ እሳቸው ብዬ እመክራለሁ። ጻድቁ እንግዲህ እሳቸው ይርዱን። ሰኔ 24 ነው የሚከበሩት። እኔ አላቅም ነበር ሰኔ 24 መከበራቸውን። እንግዲህ በሰኔ 24 ሻማ አብርታችሁ ጻድቁን ለሀገራችን እንዲያማልዱ እንድታደርጉ። እሺ ወደሚቀጥለው ቪዲዮ እንሂድ። ሴቶች ወደ ስራ ሲገቡ 2 ጥቅም አለው ይላል። አንደኛው ታክስ የምናደርገው ሶሳይቲ ከፍ ይላል ቁጥር። ሁለተኛው ልጆችን በነፃነት እናገኛቸዋለን። ሴቶች ወደ ትምህርት ቤት ሲሄዱ የሚፈለገው ምንድን ነው? የሚሆነው ምንድን ነው? ልጆች ቶሎ ወደ ትምህርት ቤት ይገባሉ። እነኛን ልጆች ማን ይቀርጻቸዋል? አሁን መንግስት ይቀርጻቸዋል። በመንግስት ፖሊሲ ውስጥ በመንግስት ካሪኩለም ውስጥ ይገባሉ።
ሴቶቹ ግን ቤት ቢሆኑስ? ፕራይመሪ ቲቸርስ ማን ናቸው? መጀመሪያ የሚያስተምሯቸው ሴቶች ናቸው። ልጆችን የሚያስተምሩት ልጆችን የሚያበቁት መጀመሪያ ሴቶች ናቸው። ሶ የሴቶች ወደ ትምህርት ቤት እንዲገቡ እንደ ፖሊሲ በጣም ፑሽ የተደረገው ልጆችን በሕፃንነታቸው መንግስት እንዲያገኛቸው ነው። አት ኤርሊ ስቴጅ እንዲያገኛቸው ነው። ስለዚህ አሁን ይሄን ለምንድን ነው ያመጣሁልህ? ዌል ሞደርን ኤጁኬሽን ምንድን ነው? የእኛም ሀገር ስርዓት ይሁን የዓለምም ስርዓት ይሁን ምንድን ነው ያደረገን ነገር? ዘመናዊ ትምህርት እኮ በጣም ሊሚት ነው ያደረገን። ለምን? ቅድም ያለው ብርሃን የሆነው ማንነታችን አምላካዊ ኃይልና አእምሮ ያለው ማንነታችን ነው በትምህርት ስርዓታችን ውስጥ የሚገለጠው ወይስ ያ ማንነታችን እየጠበበ ሄዶ የራሱን ዕጣ ፈንታ መወሰን የማይችል ከ16 ዓመት ትምህርት ወይም ከ18 ዓመት ትምህርት በኋላ አንዲት ሲንግል ሰርቲፊኬት ይዞ ስራ ፍለጋ ነው የሚሄደው አይደለ? ግን አፈጣጠራችን እንደዛ ነው። የራሳችን ዕጣ ፈንታ እንድንወስን የፈለግነውን እንድንሆን የፈለግነውን መፍጠር እንድንችል አንሊሚትድ የሆነ ፓወር አይደል ያለን? የትምህርት ስርዓታችን ግን እንደዛ ነው የሚያዘጋጀን። ለምን መሰለህ? ትምህርት ለሁለት ተቋማት ነው የሚሰራው፣ ለመንግስትና ለፕራይቬት ሴክተሩ፣ በተለይ ለማኒፋክቸሪንጉ። ምን የሰለጠነ የሰው ኃይል ማፍራት ነው ዓላማው አይደል? የሰለጠነ የሰው ኃይል ማፍራት ለመንግስት ቢሮክራሲ እና ለኢንዱስትሪው ዳትስ ጎሉ ይሄ ነው። የሰዎችን ፖቴንሻል አንሊሽ ማድረግ፣ የሰዎችን ፖቴንሻል ማሳወቅ፣ የሰዎችን ጂኒየስ ማውጣት አይደለም። ሰዎችን በተወሰነ ካሪኩለም ውስጥ የሆኑ ሰዎች በቀረጹት ካሪኩለም ውስጥ እንዲያልፉ ማድረግ ነው። በሆነ ቱቦ ውስጥ እንዲያልፉ ማድረግ ነው። ከዛስ ልክ ያንን ከጨረሱ በኋላ ኦኬ ብቁ ናቸው ይባላሉ፣ ስራ ይገባሉ። አሁን የኛን ሀገር ሁኔታ እንየው። ብዙ ጄኔሬሽን ተማረ። ከተማረ በኋላ ብዙ ስራ አጥ ወጣት አለ አይደለ? ምክንያቱም ኢንዱስትሪውም ቢሮክራሲም የሚፈልገው የስራ ቁጥር ትንሽ ነው። እነኛ ልጆች ዲግሪ የያዙት ማስተርስ የያዙት ልጆች አሁን ምንድን ነው የሆኑት? ስራ አጥ ተብለው ተቀምጠዋል። ከዚህ ሁሉ ትምህርት በኋላ ስራ አጥ ተብለው ተቀምጠዋል። ኦኬ አሁን ይሄ ትምህርት ምን አደረጋቸው ነው ፖይንትስ። ይሄ ትምህርት ምን አደረጋቸው ካልን በዚህ ትምህርት ስርዓት ውስጥ አልፈው ስራ አላገኙም፣ አሁን ተቀመጡ። ይሄ ትምህርት ግን ሊሚት አደረጋቸው። ለምን? ፖቴንሻላቸውን ሪሊዝ የሚያደርጉበት ስርዓት ቢሆን፣ ይህ አቅም እንዳላቸው የሚያውቁ ቢሆን፣ ይህን አቅም እንዲያወጡ የሚያበረታታ ስርዓት ቢሆን፣ ምንም አይነት ሊሚት እንደሌለባቸው የሚያውቁ ልጆች ቢሆኑ ማንም ለመቀጠር ወደ ትምህርት ቤት ወደ መንግስት ወይም ወደ ኢንዱስትሪ አይሄድም ነበር። ትክክለኛ ማንነታችንን እንድናቅ አይደለም የሚያደርገን ትምህርት ስርዓቱ። በሆነ የስልጠና ዘርፍ ውስጥ እንድናልፍና የሆነ የስራ ላይክ ሰርቪስ እንድንሰጥ ነው የሚፈለገው። ግን ሪሊ ሆኖ ጋድሊ የሆነው ማንነታችን እንዲወጣ የሚያስችል ስላልሆነ ያንን ሳናቅ እንማራለን፣ ዩኒቨርሲቲ እንገባለን። ከሆነች ዲግሪ በኋላ አሁን ግራ እንጋባለን። በዛች ዲግሪ ውስጥ ሆኖ ራሳችንን የምናየው which is ግን ማለት ነው ወደ ኋላ ስትመለስ እኮ ዲግሪ ያልያዙ አይደሉም ወይ የዚህን ዓለም ዕጣ ፈንታ የወሰኑት? ወደ ኋላ ስትመለስ የዚህ ዓለም ሚስጥራትን የገለጡት ዛሬ የምንደመምባቸውን ትላልቅ ስልጣኔዎች የገነቡት ሞደርን ኤጁኬሽን ተምረው ነው ወይ? ግብጾች ሞደርን ኤጁኬሽን ተምረው ነው ወይ? ቻይኖች፣ ህንዶች፣ ኢትዮጵያውያን ሞደርን ኤጁኬሽን ተምረው ነው ወይ? ቃልዮትን ያሰማልን ለፕሮፌሰር በጣም ጠለቅ ያለ አስተሳሰብ ጠለቅ ያለ እውቀት ነው ያስጨበጡን። ቢያንስ በዚህ በትምህርት ሲስተሙ ላይ አንድ ራሱን የቻለ በዛ ላይ ፎከስ የሚያደርግ ቪዲዮ እሰራላችኋለሁ። እስከዛ ግን እሳቸው እንዳሉት ሴት ልጅ ተምራ በጣም ቡሽ የተደረገ ኦፍኮርስ ሴት ልጅ መጻፍ ማንበብ መማር አለባት። ነገር ግን እንደዚህ በቃ በጣም ስትሬስድ ሆና
እኔም እንግዲህ አላምንበትም። በጣም ስትረስድ ሆና ኦቨር በቃ ማለት ከወንዶች ጋር ኮምፒት እያደረገች እዛ ሲስተም ውስጥ መግባት አለባት፣ ኮርፖሬት ወርልድ ውስጥ መግባት አለባት ብዬ አላምንም። ምክንያቱም እግዚአብሔር ሁላችንም የፈጠረበት ዓላማ አለ። እሱ ብቻ ሳይሆን ዳስ ዌር ዊ ፊት። አሁን ለምሳሌ አንድ ሴት ልጅ ተምራ ዩኒቨርሲቲ ተምራ ጨርሳ ከወንድ እኩል ወንዱም እንደዛው ከዛ ስትጋባ እንግዲህ እግዚአብሔር ሲፈቅድላት ልጅ ትወልዳለች፣ ልጅ ታረግዛለች፣ ልጅ ትወልዳለች፣ ከዛ ልጅ ታሳድጋለች እና ያ ኃላፊነቷ የሆነ ዲስሚስ ተደርጓል በዚህ በትምህርት ስርዓት ውስጥ ብዬ አስባለሁ። ዲስሚስ የተደረገበት እንግዲህ እሳቸውም እንዳሉት ሞር አንደኛ ታክስ ፔየርስ እንዲኖሩ ወይም ግብር ከፋዮች እንዲኖሩ ነው። ሁለተኛ ደግሞ ልጆች በለጋ እድሜያቸው ለመንግስት ተሰጥተው መንግስት እንደታደጋቸው መንግስት ራሱ በሚፈልገው መዋቅርና በሚፈልገው አስተሳሰብ እንዲያሳድጋቸው ነው። ወን ዩ ከም ቱ ወደኛ ሀገር ሲመጣ ግን አሜሪካ ሞር እንደዛ ነው። ወደኛ ሀገር ሲመጣ ግን ያን ሲስተም ስትሮንግሊ ደግሞ ስላልተዘረጋ ልጆች በሰራተኛ ምናምን ያድጋሉ እና በዛ ጊዜ የአእምሮም ችግር የአእምሮም ተጽዕኖ አለመወደድ የተለያዩ ስሜቶች ይፈጥርባቸዋል እና ይሄ ነገር በጣም ጠለቅ ያለ ነገር ነው። እንግዲህ ወደፊት እንደ እግዚአብሔር ፈቃድ እንወያይበታለን በዚህ ጉዳይ። ወደሚቀጥለው ቪዲዮ እንሂድ። More people on earth today ascribe to some form of Christian faith than any other religious belief. This even today in a world that is increasingly turning its back, especially in the West, away from God. And if we look historically, the predominant faith for the last 2,000 years has been Christianity. More people then ascribe to some form of Christianity than anything else. And yet, Jesus tells us that the gate is narrow, few will enter. So we are faced with two options. Either Christ is wrong, which of course he is not because he is divine and he is perfect, or that faith, that belief system that many people are ascribing to will not save them. There is something about this Christian faith that many people believe is the Christian faith that does not bring them to salvation. There is in Protestantism a fundamental error about the nature of salvation. A fundamental error which we must each address. However many times we've heard it from a pulpit, how many times we've read it in a Protestant paperback, however many times this has been reinforced in our thinking, the Protestant belief about salvation is a heresy. It will not save us. It is vital that we address this issue, because the main error of salvation is everything to us. If we have no salvation, then we live with a futile faith. Of course, the church has always taught, that the work of Christ in his incarnation, his death, his resurrection, his ascension, his taking our very humanity to the throne of God, his work is complete. It is fulfilled. He died as a ransom to sin and death, not to the devil. God did not have to pay a ransom to the devil to release us. What kind of God would this be, who is bound by a creature? The perfect God who is omnipotent, who can do anything. What kind of God is this, that we would believe he has to pay off the devil with the blood of his own son? Christ came to overcome the impact of our sin and our death. He was resurrected in our very humanity. The error that Protestantism has made is really, first and foremost, to inherit. The early reformers inherited the Roman Catholic understanding of sin itself.
They saw sin purely in terms of a legalistic notion that it is a matter of guilt or release from that guilt. And if Christ has died for this in some form of atonement theory, then of course, yes, that guilt is lifted and we are saved, and it's all done that way. Yes, Christ fulfilled his work, but sin is something different. It is not a matter of legalism. Our sin is a wound to the soul. It is a wound that results in sickness and death. We need to be healed. We need to be transformed in body and soul. This is our salvation. To draw close to Christ, to be transformed by his grace, by the presence of his Holy Spirit. Christ fulfilled his work. It was completed for all mankind, but we are invited now to walk that road that is now open to us to the kingdom of God. This is what Christ has achieved for us. The possibility of entering the kingdom of God is there before every one of us. He calls us, he shows us, he teaches us. Be my disciple, take up your cross, follow me, repent of your sins. Receive the Holy Spirit who will empower you, strengthen you for this task. There is no Christianity without the cross, without crucifixion. We must take up our cross, which is putting the old man to death, dying to ourselves. Repentance is to forgive others of their sins, turn away from our anger and our judgment. Jesus himself taught us, forgive us our sins, our debts, as we forgive our debtors, as we forgive our debtors. He taught us we will be forgiven as we forgive. Without forgiveness, without repentance, without faith, we are not transformed. We do not walk this way, this narrow way. We will not be one of the few to enter the kingdom of God. It requires that we take up our cross. This is what the Christian faith consists of. Faith in God, a willingness to be obedient even to the cross. Our calling is to accept and participate in what God offers to us. To trust in him and participate in this free offer of salvation. He says, look, I have completed this work. Will you now receive it? Will you now walk this way, this path to salvation? Protestantism, of course, has only existed, even those denominations at the earliest time were a few hundred years ago. A few hundred years. Lutherans, Anglicans, and I know many Anglicans who are very devout, who seek God. Their hearts genuinely long for God. And the pain of this is that they have been sold short. They have been sold an empty gospel that will not save them. They have all put their faith in something that has its roots in Roman Catholicism. And some denominations, of course, have only existed for decades. So we may ask, where is their connection? How are they rooted in the early church? How is that faith that they express now in any way the faith of the apostles taught by Christ? They have no link with the authentic teaching of the church. They look to the Bible alone, but they don't know how to read it. They believe inspired to interpret passages this way and that. And this is why we have thousands of denominations of Protestants. They have all become a little pope. They are separated from the teaching of the fathers, the authentic faith that Christ gave us to save us. I say this not to be harsh, certainly not to be accusative. It is not a loving thing to remain silent when we see those outside the church putting their trust and hope in something that is beyond the faith of the church, outside the faith, a heresy. Christ calls every one of us
every one of us to become members of his body on earth, to be part of his church, to be willing. Christ calls us to be willing to repent and to be changed. Nothing unholy can be part of God's holiness. God is holy. We must be purified. That process will not be completed and fulfilled in this life, and we are utterly dependent on the mercy of God. But he calls us to struggle, to repent. It is not a reward, but we are not capable of receiving his grace. It is not like we earn it. But when we turn our hearts in repentance, when we turn our hearts in faith and struggle and attempt to root out the passions and the sin and the evil from our lives, then we are capable of receiving his grace. We have turned once again, because until we repent, we have turned away from him. Unless we repent, we have our backs to God, and we have refused his grace. We have refused his Holy Spirit. We can think whatever we want to think. We can have thoughts, lofty thoughts about God. We can have feelings, believing that these feelings somehow represent faith. Do not put your trust in feelings. They are things of psychology and of emotion, and they are generated within us. ቃለ ሕይወትን ያሰማልን አባታችን በጣም የምወዳቸው አባት ናቸው። ባይዘወኛ አባት ስለ ፕሮቴስታንቲዝም ስለ ወደ ክርስቶስ የምታደርሰን መንገድ ጠባብ ስለመሆኗ አሁን ለምሳሌ ክርስትና ተብሎ በዓለም ላይ ፕሮቴስታንቲዝም በጣም ብዙ ሰውን ወደ ሲኦል እያስኬደ መሆኑን ምክንያቱም ፌዝ ኦንሊ በማመን ብቻ ይዳናል የሚባለው ነገር ብዙ ሰውን ክርስቲያናዊ ተግባር እንዳያረግ ሊሚት አድርጎት አምኛለሁ ዳትት እንዲል ማለት ነውና መድኃኒዓለም ክርስቶስ በእውነቱ ማስተዋሉን ያድለን እንላለው። አባታችንም ቃለ ሕይወትን ያሰማልን። እሺ ወደ መጨረሻው ቪዲዮ እንሂድ። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። ክርስቲያኖች ይህንን ቪዲዮ ከምንጊዜውም በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ እቺ ቅድስት ቤተክርስቲያን ለሀገራችን ኢትዮጵያ ምን አይነት አስተዋጽኦ እንዳደረገችና ምን አይነት ትልቅ ስራ እንደሰራች እኚህ መምህር በደንብ ያስረዱናል። ቤተክርስቲያን ኢትዮጵያን ዝቅ አድርጋችሁ ለምታዩ ሰዎች ሁሉ ምን አይነት ልዕልናና ከፍታ እንደነበራት ሀገራችን አሁንም ደግሞ ወደዛ ልዕልና ተመልሳ እንዴት ልትወጣ እንደሚችል እኚህ መምህር ባጭር ደቂቃ ያስረዱናል። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። ዲስራ ዩቲዩብን ሰብስክራይብ አድርጉልን። ወደ መምህራችን እንለፍ። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርጡት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት ቴክስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው፣ አውቶማቲክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምሰው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም የብራና መጽሐፍ ያስተዋወቀች ስነ ጠበብን፣ ስነ ፈለክን፣ አየራጀራት፣ ሙጣ ነፋሳት፣ ብርሃነ ሚጠተ ብርሃናት፣ ድርገታት፣ የከዋክብት የፕላኔት ትምህርት ለዓለም ያስተዋወቀው ማን ነው ወዳጄ? ማን ነው? ዓለምን በስነ ከዋክብት በስነ ፈለክ የመራው ማን ነው? ዓለምን በስነ መድኃኒት እንዲከፍ ያደረገው ማን ነው? የዓለም የኢንዱስትሪ የሳይንስ አብዮት የሚባለው 16ኛው ክፍለ ዘመን ነው። 16ኛው ክፍለ ዘመን ሚሽናሪ ኢትዮጵያን የዘረፉበት ዘመን ነው። ያልተዘረፍን አለ? እውነት ስንቱን ስለነበረ እናውራ፣ ስንቱን ስላጣ ነው እናውራ። አሁን እንኳን ያለንን ለማውራት ባንዳና ሌባ ስለበዛ እንዴት እናውራው? ያለንን እንኳን የሀገር ፍቅር የለው፣ የሃይማኖት ፍቅር የለው፣ የታሪክ ፍቅር የለው፣ ሀገር በቀል እውቀት የለው፣ ምን የለው፣ ሞራል የለው። በጣም ይጨንቃል። እኔ አንድ ቦታ ላይ ስለ ሀገር በቀል ሐሳብ እንኳን እያወራን ስለ ሀገራችን ለልና አንድ ጥያቄ ጠይቁኝ ሰዎች አስታውሳለሁ። እንዴ የሚል ስለ ሀገራችን ማወቅ አለባችሁ ሁሉ ጊዜ እንዲህ ስለ ሀገር በቀል ምንድነው? ለምሳሌ እንኳን ሌላው በቅርቡ እንደው ጠላው፣ ጠጁ፣ ቆረፌው፣ ቦርዴው፣ የወይን ጠጅ፣ ፈታ ጠጅ፣ ጭልቃ፣ ማይኑግ ምናምን እነዚህ እንኳን ማወቅ አለባችሁ እያልን እናወራለን። አንዲቷ ምን ብትል ጥሩ ነው? መምህር አለ ጥያቄ። አቤት። ኮረፌ የሚሰራው ከምንድን ነው? ከገብስ። ገብስ ከምን ይሰራል አትልም? የዘመኗ ሊቅ እንደዚህ አይነት ሊቅ ያለን እኛ እንደዚህ አይነት ምን የሚሉ አንዳንዱ እንደ ምሁር ይሰማውና እውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልቶበት
ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠፈ በቃ የአበሻ ፈረንጅ ራስን ያጃጃለ እንኳን ይንቃል፣ ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም ሞራል የለውም፣ አይጨነቅ። እንዴት ነው መሰላችሁ እንዲህ ብላችሁ የለውም። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋኝ የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ እሱ ማኔጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ ጃዋጣ እኔም አይቸበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድኩኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበዙኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ ንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን የሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት መግቢያ እንደዚህ ብሎ ቃቃ ለስላሳ ብቻ የኛ የከተሜው ጠባይ መዋዋል መጓጓዝ በቃ ኮስሞቲክስ ማድረግ እንደ ብርጭቆ ዕቃ ከቻይና እንደመጣ መወልወል በቃ አለቀ። እና ሊቅ ነው ደግሞ በቃ ጣል እያል ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልልና ከፍ ያለ ነው። ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው ቢኖሩ ናቸው ወድቀው እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘው ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምከረሙ ማነህ አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም። እኔ መምህር እንተና ምን አዘው የነበሩት ምን ጊዜ መስማት ጀምረህ መምህር ሆነህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርን። እባካችሁ እንመለስ። ይቆየን። ለመምህራችን ቃለ ሕይወት ያሰማልን። እግዚአብሔር ባሉበት ይጠብቅልን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሱት። ይቆየን። ቃለ ሕይወትን ያሰማልን መምህራችን። እንመለስ። በቃ ወደ ራሳችን ወደ ማንነታችን መመለስ አለብን። ምን አጣን? ቤተክርስቲያናችን ምንም አላሳጣችንም፣ ምንም አላሳጣችንም። ሁሉን ነገር የአለባበስ ስርዓት፣ የአመጋገብ ስርዓት፣ የትምህርት ስርዓት፣ ምን ልበላችሁ ኤቭሪቲንግ፣ ሁሉንም ነገር የያዘች ቤተክርስቲያን ናት። ሀገራችን ኢትዮጵያ ሀገራችን ናት እና እንድንመለስ የእህትነት ምክሬ ነው። እንግዲህ የአባቶቻችንን ተግሳጽ መስማት አለብን። እኛም በቤቶቻችን ውስጥ በምንችለው ልክ መመለስ አለብን። ምክንያቱም ስንመለስ ወደ እግዚአብሔርም እየተመለስን ነው እና ይሄ አሁን ካመጣብን ይሄ ሞደርን ዘመናዊነት ካመጣብን በሽታ መመለስ አለብን። እግዚአብሔር ደግሞ የምንመለስበትን ልቦና ይስጠን እላለሁኝ። እንግዲህ ዛሬ ቪዲዮ ይሄ ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።